የእናትን ትርጉም ለማወቅ ዑለማዎችን መጠየቅ ማንበብ መማር ኦር ካሴት ማድመጥ አስፈላጊ አይደለም እያንዳንዳችን ቤት የዚህ መልሳል እናት ማለት ምን ማለት ነው የሚለውን ትርጉም ለማወቅ ያም እናታችን ወይም ባልተቤታችን ወይንም እህታችን ነፍሰ ጡር ሆና የምታየውን ስቃይ ካየን የእናት ሐቅ እጅጉን የላቀ መሆኑን ማወቅ ይችላል አንድ ጸሐፊ ምን ይላል እኔ ስለ እናት አድምጫለሁም አንብቤያለሁኝ አቅም በፈቀደ ነገር ግን አላህ Subhanahu Wa Ta'ala ኸይር ሻልኝና ነው መሰል ባልተቤቴ ነፍሰ ጡር ሆና ታይ የነበረውን ስቃይ ደረጃ በደረጃ ተከታተልኩታል የባልተቤቴ ስቃይ 8ኛ ወር ሲደርስ እየከፋ ሄዳል እንዳሻይ ልተኛ አትችልም የፈለገችውን መብላት አትችልም አመማትና ሐኪም ቤት ልውሰዳት በወስዳትም ዶክተሮች ማስታገሻ ቢሆን እንጂ የሚያሽላትን መድኃኒት አይሰጧትም ለምን ጽንሱ እንዳይጎዳ እንደፈለኩኝ ልንቀሳቀስ ልራመድ ብትል አንዱ እግሯ ከሌላ እግሯ ጋር እየተማታ ያልጠጣች ሰካራም ሲያስመስላት አያለሁኝ አለ ይህ ስቃይ ደረጃ በደረጃ እየጸና ሄደ የጽንሱ ስቃይ እንዳለ ሆኖ የቤት ውጣ ውረድም እሷኑ ይመለከታል የባልተቤት ሐቅ የቤት ሐቅ የልጆች ሐቅ ለሕፃናቶቹን ሰብስባ የማሳደግ ግዴታው ይህ ሁሉ ስቃይ እኔ ላይ ሆኖ በነበር ከመኖር ሞቴን የምመርጥበት ስቃይ ለሷ ግን ምንም አይደለም እንኳን ልትበሳጭ ይቅርና ያንን ሕፃን መች ይሆን በሰላም ተገላግዬ ከፍ አድርጌ የምስምህ ያለች የማታቀውን አካል ስትናፍቅ ሰማታለሁኝ هذه هي الأم እሱ ሚሊያለው የሚረዳትን ረዳት ያላትን ባልተቤቱን ነው ከባህር ማዶ ያለ ሰው የጻፈውን ጽሁፍ ነው እየነገርኳችሁ ያለው የሀብታም ሀገሮቹ ሰዎች ማለት ነው እስቲ ወደኛ ወላጆችን እንጣ እናቶቻችን እጀርባቸው ላይ ሸህም በቀኝና በግራ እጃቸው ዕቃ ሌላ ዕቃ ከገበያ ወደ ገበያ እየሄዱ አንዲት አህያ የመግዛት አቅም የሌላቸው ወላጆቻችን እንዲህ ተቸግረው ያሳደጉንን እናቶች ዛሬ ጭርሱን እንደማናቃቸው የዘነጋናቸው ወላጆች የሉ ተቀልባቸው አላህ ይጠብቀንና ልብ በሉ ወላጆቻችን ከፍቷቸውም ይሁን ደልቷቸው እኛን ወልደው በማሳደጋቸው የወላጅነት ሐቅ አላቸው ምን ይላል ጸሐፊው ያንን የናፈቀችውን አካል እንደናፈቀችው በሰላም ብትገላገለውና አቅፋ ብትስመው ባልከፋለ ነገር ግን እድሉም ላገኝ ይችላል 9 ወር ሙሉ ያሳለፈችውን ስቃይ ሁሉ በመትወልድበት ራስ እለት የምታየው ስቃይ ያስረሳታል ተማም ያም ስቃይ አልፎ አሁንም ብታቅፈውና ብትስመው ባልከፋ ነገር ግን ላይሆን ይችላል ወዷ እንደ ጣቃ ጨርቅ ተመትሮ በመቀስ ከተተለተለ በኋላ እድሉን ካገኘች ወዷ ተሰፍቶ የማሳደጉን እድል ታገኛለች ካልሆነ ግን እሷ ወደ መቅበራ ሕፃኑ ላሳዳጊ የሚሰጥ እናት ብዙ እናቶቻችን አሉ በወሊድ የሚሞቱ ለምን ለኛ ሲባል አይደል ግዴታቸው ስለሆነ አላህ Subhanahu Wa Ta'ala ይህንን ስቃይ ዛሬ እኛ የነዘነጋነውን ስቃይ ቸል ያልናቸውን ወላጆቻችንን የነሱን ስቃይ ከኛ የበለጠ ያቅ ስለነበር አላህ Subhanahu Wa Ta'ala ምን አለ ከየአባት ሐቅ كأنات حق عنس يالنا يأنات حق بتأم يلاك مهنون سيجلس من عليه ووصينا الإنسان بوالديه حملته أمه وهنا على وهن وفصاله في عامين أن اشكر لي ولوالديك إلي المصير وإن جاهداك على أن تشرك بي ما ليس لك به علم فلا تطعهما وصاحبهما في الدنيا معروفا واتبع سبيل من أناب إلي ثم إلي مرجعكم فأنبئكم بما كنتم تعملون ووصينا الإنسان بوالديه ሰዎችን በወላጆቻቸው ጉዳይ አስጠነቀቅን አደራ አለን አለ አላህ Subhanahu Wa Ta'ala ቢዋሊደይ አለና እናትና አባት አንድ ላይ ገባል ዋሊደይ ሁለቱ حملته امه አለና እናትየው አረገዘችው ብሎ ወደ እናት ተመለሰ
حملته أمه وهنا على وهن مشقة على مشقة مالتنا بشكر مكرا النساء ولدتشو على الله سبحانه وفصاله في عامين ጽንስ ላይ ሆኖ ኦር ሆዷ ውስጥ ሆኖ የሚያሳያት ስቃይ ብቻ አይደለም የሷ ስቃይ ከዛ በኋላ ከተወለደም በኋላ የምታየው ስቃይ አለ ቢያንስ ለህፃኑ ልጅ 2 ዓመት ስቃይ መከራዋን ታያለች አለ አላህ Subhanahu Wa Ta'ala في عامين አንሽኩር ሊ ወሊዋሊደይክ ስለዚህ የወላጆች ሐቅ እጅጉን የላቀ ነውና እኔን ከተገዛህና እኔን ካመሰገንክ በኋላ ወሊዋሊደይክ ወላጆችህንም ማመስግን አላህ Subhanahu Wa Ta'ala ወላጆችን የምናመሰግነው በኺድማቸው ሲሆን አላህ Subhanahu Wa Ta'ala የምናመሰግነው በዒባዳ አንሽኩር ሊ ወሊዋሊደይክ وإن جاهداك على أن تشرك بي ما ليس لك به علم فلا تطيعهما ታዲያ ወላጆችን አመስግን እኔን ካመሰገንክ በኋላ ወላጆችህን አመስግን ብየስል እነሱ ወዳዘዙ ሁሉ ተጓዝ ማለት አይደለም ማለት ወደ ሽርክ ወደ ኩፍር ወደ ማዕሲያ ቢያዙክ እንዳትቀበላቸው سعد بن وقاص رضي الله عنه እቺ አያ የወረደችው በእኔ ሰበብ ነው ይላል እናቴን እጅጉን ወዳት ነበር እንከባከባት ነበር እኔ ሰለምኩ የነብዩ ሰለላሁ ዐለይሂ ወሰለም ዲን ያስኩኝ እሷ ግን በሙሽሪክነቷ ቆየቻል ከዚያም ምን አለች ነብያችሁም የወላጆች ሐቅ ትልቅ ቦታ እንዳለው ሲናገር ሰምቻለሁ አላህ Subhanahu Wa Ta'ala ጌታችሁ ትልቅ ቦታ ለወላጅ ትልቅ ቦታ አላቸው ብሎ ሲል ሰምቻለሁ ስለዚህ አንተ ያለህበትን መንገድ ትተህ ወደኔ ዲን ትመለሳለህ ጥሩ አሊያ ግን ወደ ቤትም አልገባ ምግብም አልበላለች ሙሽሪክ ካልሆንክ ይሄን ነገር አላደርግም ብላ ውጭ ላይ ቆየች ተማጸናት ተለማመጣት በፍጹም አንድ ቀን ሁለት ቀን እንዲያውም አለችው እናቱን ገዳይ ተብለህ ትባል አይደል እንዴ አለችው አልበላም አልገባም እሞትልሃለሁ ውጭ ላይ ከዚያ ምን አለ ሹፉ ሂማ ለዲን ያላቸውን አቋሚው ኡሚ እንኳን አንዲት ነፍስ ኖራሽ ትሞቻለሽ ብዬ ልሰጋ ይቅርና 100 ነፍሶች ቢኖሩሽና ሁሉም ተራ በተራ ወጥተው ቢያልቁ والله ወደ ሽርክ አልመለስም ትገቢያለሽ ሃያ ትበያለሽ ተፈضሊ አልያ ግን ማሰላም ብሏል በዚህ እቺ አያ በኔ ሰበብ ወረደ ይችላል وان جاعداك على ان تشرك بي ما ليس لك به علم فلا تطيعهما ወላጆችህም ቢሆኑ በሽርክ ጉዳይ በኩፍር ጉዳይ ቢያዙቅ እንዳትቀበላቸው الله سبحانه وتعالى السنة مسلوچون سيادنك من يال لا تجدوا قوما يؤمنون بالله واليوم الآخر يوادون من حاد الله ورسوله ولو كانوا آباءهم أو أبناءهم أو إخوانهم أو عشيرتهم لا تجدوا بفصما تاغنيواتشون يوادون من حاد الله لا تجدوا قوما يؤمنون بالله واليوم الآخر بالله النا بقيام كان يامنوا تسوج አታገኙአቸው ማለት ምን ሲሆኑ ይዋዱነ من حاد الله ورسوله ጌታውንና ነብዩን ያመፀን ሰው እሱን ወዳጅ አድርገው ሲይዙ በፍጹም አታገኙአቸው ማለት ወለው كانوا آباءهم أو أبناءهم እናቱም ወላጆቹም ቢሆኑ ልጆቹም ቢሆኑ أو إخوانهم ወንድሙም ቢሆን أو عشيرتهم ባልተቤቱም ምኑም ብትሆን ታዲያ ብዙዋኖቻችን ለሴት ስንል የምንከፍር የለንም ሴት እናፈቅርና ኦር ሴት እናገባና አይሚን ካፊር ሴት እናገባና ለሷ ስንል ምን ከፍራለን ነገር ግን አላህ Subhanahu Wa Ta'ala እናቱም ብትሆን ልጁም ብትሆን ከዲናቸው ጋር ካልተገናኘ እውነተኛ ፍቅርን ሲለግሷቸው አታየዋቸውም ማለት አላህ Subhanahu Wa Ta'ala እንማ በእውነት በቂያም ቀንና በአላህ ያመኑ ሰዎች ስለዚህ እንደዚህ አይነትን ስለምግባር የምንፈጽም ሰዎች በአላህ ላይ እውነተኛ እምነት የለንም ማለት ነው ለሴት ሲል የሚከፍር ሌላ ለጥቅም ሲል የሚከፍር لا تجد قوما يؤمنون بالله واليوم الآخر إيالا السنة مسلوچون يعدنك الله سبحانه وتعالى وإن جاهداك لأن تشرك به ما ليس لك به علم فلا تطيعهما وصاحبهما في الدنيا معروفا تاريا እንዳት ተታዘዛቸው በየስለ ካፊሮች ስለሆኑና በሃይማኖት ስላልተገናኛችሁ የወላጅነት ሐቅ የላቸውምና ዘንጋቸው ማለት አይደለም وصاحبهما في الدنيا معروفا በዓለማዊ ጉዳይ ላይ ጥሩ ነገርን ስራላቸዋል እንኳን ለወላጅ ለየትኛውም አካል ጥሩ ነገር መስራትን ያዛል እስላም ቀደም እንዳለው ውሻም ቢሆን وصاحبهما في الدنيا معروفا واتبع سبيل من اناب الي በማዕሩፍ በኩል ስራላቸው ነገር ግን ሰቢልህ ኦር መንገድህ መሆን ያለበት ትክክለኛው መንገድና ወደኔ የተመለሱትን ሰዎች መንገድ ተጓዝ እነሱን ግን ማዕሩፍ ስራላቸው
ثم إلي مرجعكم فأنبئكم بما كنتم تعملون أنا قام ملساتشو هيكرم أهنا ملهن نقر كتقبرك الحمد لله طرو نقر طبق علي أقن أنا قام التساسب هيكرين ونا أن التساسبات هلم بلو يفكر الله سبحانه وتعالى ابن الجوزي رحمة الله عليه من الهلال فالإحسان مطلوب وإن كان مشركين مشركوچم بيهونو كافروچ الناس لا إحسان مالك مطلوب نو على ولكن لا طاعة لهما في معصية الله ويا الله سبحانه وتعالى وانجل اللهم بمامز قداي لاي النسون انكتلاچوم ما انسماچوم ماله لأن طاعتهما وبرهما إنما هي فرع من طاعة الله عز وجل النسون كون من خادماچونا ጥሩ ነገር የምንሰራላቸው ለወላጆቻችን الله سبحانه وتعالى متعززاችን መሆኑን እንዳንዘነጋ ካፊሮችን ቢሆን ኢላ الله سبحانه وتعالى ابن الجوزي رحمة الله عليه نبي صلوات ربي وسلامه عليه እናት ትልቅ ቦታ እንዳላት በልጆቿ ምክንያት የጀነት ሰበብ እንደምንሆንላት ይገልጹ ምን ይላሉ تقول عائشة رضي الله عنها جاءتني مسكينة تحمل ابنتين لها فاستطعمتني فأعطيتها 3 تمرات فأعطت الأم لكل واحدة منهما تمرة ورفعت الثالثة إلى فيها لتأكلها واستطعماها ابنتاها وشقت التمرة وقسمتهما سبحان أسبوا الناتن إيواتن من تلالك عائشة رضي الله عنها عندي ستيو يتيموچن إذا ولد تسعانات إذا أني قامتاچا أباكشن أنينم لجوچنم سلراببن لا الله بلاش ያለሽን ስጪኝ ብላ በትለኝ አፈላልጌ ከቤት 3 ፍሬ ተምር ሰጥቷታ አንዱ ለዚህኛው አንደኛው ለራሷ ለትበላ ስታነሳ ጉርስርስ አድርገው ስጭን ብለው አሏት የዚህኔ እናትዬ ልትጎርስ የወሰደችውን ትታ 2 ቦታ ከፈለችና ግማሽ ሰጠቻቸው አያችሁ የእናትን ረህማ የእናትን ሐናን አያችሁት فأعجبني شأنها فأخبرت للنبي صلى الله عليه وسلم فقال إن الله أوجب لها الجنة أو أعتقها من النار لنبي إهن قد بتام سلقرمين اندي بينقركواتو كذا منالو الله سبحانه وتعالى بزي رحمه وأن حنانوا لجنة الصلاة قد درجات الصوان بزي سراء لجنة درجات كجهنم ميموج سبب ሆኑላት እነዛ ህፃናቶች فلذا እኛ ለወላጆቻችን እኛ ኻደምናቸው ማልኻደምናቸው ጥሩ ነገርን ለማግኘት ከአላህ Subhanahu Wa Ta'ala ረህመትን ለማግኘት ብለን እንኻድማቸው እንጂ እኛ ባንኻድማቸው አላህ Subhanahu Wa Ta'ala እንዲህ አይነት ኒዕማ አዘጋጅቶላቸዋል ለምን ስቃይ መከራቸውን ስለሚያውቅ فقال رجل لعمر رضي الله عنه إن لي الأم وقد بلغ بها الكبر لا تقضي حاجاتها إلا ظهري مدية لها فهل أديت حقها؟ قال لا لأنها تصنع بك ذلك تتمنى بقاءك وأنك تصنعه تتمنى فراقها عمر رضي الله عنه زند متانا عند سوية الناتي اجيك بتعام كمارجتها بذاتي تنسى شنت بيت انكو موسدات تشكم منوال تاريخ حقان توت تشالال ترانتنا ني الا ولا عند شنابات እንደነበረው ሁሉ ዛሬም ምሳሌ ላይ ተሸናለሽ ሽንት ቤት ወስዳት حقان توتቻለሁኝ እንዴ ብሎ ሲጠይቃቸው ዑመር ረዲየላሁ ዐንሁ ምን አሉ ላ አልተወጣህም አትወጣም ማለት لماذا لانها تصدع بك ذلك እሷኮ እንደዚያ ታረግ የነበረው ተሸክማ ስታሳድግህና ስትንከባከብህ የነበረው ተተመና በቃአክ መኖርህና መበልጸግህን ማደግህን እየተመኘች ነው وانك تصنعه አንተ ግን ይሄንን የምታደርገው ተተመና فراقها መቼ ሆነም መገላገላት መቼ ሆነ ሞታ ከዚህ ስቃይና መከራ ምድነው እያልክ ነው ምትኻድማት فلذا حقا ልትወጣ አትችል ሁላችንም እስቲ በጣም ያረጁ ወላጆች ያሉን ሰዎች እስቲ እናስብ በአንደበታችን በምላሳችን ላንል እንችላለን መቼ ሆነ መገላገላት ላንል እንችላለን ነገር ግን ልባችን ላይ መቼ ነው ምንገላ ምናልባት ከሞቱ አልহামዱሊላህ ነው ምንለው በውስጣችን ነው ግን ይሄን አውጥተን አንለው መቼ